አጠር ያለው መልእክቴ እንግዲህ በዘንድሮ የዒዱል አድሃ በዓል ቤተሰብን ዘመድን ለመዘየር ወደ ገጠር ወይም ደግሞ ወደ ትውልድ ሀገራችሁ ወደ ቤተሰቦቻችሁ ጋር ለምትጓዙ ወንድምና እህቶች ነው። ከሁሉ በፊት ያው ቀኑ ደርሶ አላህ በሰላም ሄዳችሁ ቤተሰቦቻችሁንም አግኝታችሁ አላህ በሚወደው መልኩ ኸይር ጊዜያትን ከኸይር ስራ ጋር አሳልፋችሁ በሰላም ወደ ስራ ቦታችሁ አላህ ይመልሳችሁ። ክፉ ነገርን ሁሉ አላህ ከእናንተ ላይ ያርቅ። ምንድነው ላስተላለፍ የፈለኩት መልእክት ቤተሰቦቻችንን ዘመድን ለመዘየር ወደ ገጠር በምንሄድበት ጊዜ ለስጋዊ ህይወት የሚያስፈልጉ ቁሳቁስ ነገሮችን ተሸክመን ከዚህ እንሄዳለን። ቡናውንም ስኳሩንም ሳሙና የመሳሰሉት ሌሎችን እዛም የኡድህያ እርድ እናከናውናለን። ኸይር ነው ይሄ፣ አላህ ዘንድም ትልቅ አጅር አለው። አላህ ይቀበላችሁ። ግን ከዛ በበለጠ ሁኔታ ሊያሳስበን የሚገባ ልንዘጋጅበት የሚገባ ነገር አለ። ያም ምንድነው? መንፈሳዊ ህይወታቸውስ ምን ይመስላል? ባለፉት 11 እና 12 ወራት ዒዱን አክብረን ወደ ከተማ ከመጣን ከተለየናቸው ጊዜ ጀምሮስ መንፈሳዊ ማንነታቸው ምን ይመስል ነበር? የሰላቱ ሁኔታ፣ ተውሂዱ፣ ዲናቸው በዚህ ጉዳይ በመንቆይባቸው ሳምንት ወይ 2 ሳምንታት ውስጥ ልንመካከር ይገባል። ብዙዎቻችን እንደምናውቀው የገጠር ሰዎች በአብዛኛዎቹ እኮ ሰላት አይሰግዱ። ከሚሰግዱት ውስጥ ደግሞ አብዛኛዎቹ አርካኑን ዋጂባቱን በአግባቡ አውቀው የሚያሟሉ አይደሉም። ይሄ ነገር ሊያስፈራን ይገባል። ምክንያቱም በአንድ ሐዲስ ላይ ረሱል አለይሂ ሰላቱ ወሰላም ወደፊት 60 ዓመት ሰላት የሚሰግድ ሰው አለ፣ ከሰላቱ ግን ምንም አያገኝም ብለዋል። ምክንያቱም ሩኩዑን ሲያሟላ ወይ ሱጁድን አያሟላ ይሆናል፣ ሱጁድን ሲያሟላ ሩኩዑን አያሟላም። በዚህ ምክንያት የ60 ዓመት ሰላቱ ካንሰል ሊደረግበት ነው። ታዲያ የገጠር ሰዎቻችን ይሄንን የማያውቁ በተለይ በሴቶች በኩል ደረት እየተከፈተ በእጃቸው በኩል ከመዳፍ በታች ልብሳቸው የተገለጸ ሆኖ በእግራቸው በኩል ከቁርጭምጭሚት በላይ ልክ እንደ ወንዶች መስሎ የሚሰግዱ ብዙ ተሸሁድን በአግባቡ የማያውቁ እንዲሁ ዝም ብለው የተቀመጡ እንጂ በተለይ የመጨረሻው ረክዓ ተሸሁድ ፈርድ ሆኖ ሳለ መቅራቱ ማለት ነው። እነዚህን ነገሮች ካልተረዱ ቢያንስ በሄድንበት አጋጣሚ በቡና ሴሪሞኒ ላይ ስንሰባሰብ ይህንን ነገር ለማስተማርም ቆርጠን እንሄድ። በተለይ ግቢያችን ሰፊ የሆኑ ሰዎች ገጠር ላይ 30-40 ሲኒ ተደርድሮ ጎረቤትንም አካባቢ እኮ በመጥራት የቡና ሴሪሞኒ ማዘጋጀት ይቻላል። እዛ ቡናና ቆጮ ማዘጋጀት እኮ ልክ እዚህኛ ከተማ ላይ ካልዲስ ኮፊ እንደምንለው ወይ ቶሞካ እንደምንለው እኮ ለነሱም በቃ ፈታ የሚሉበት ማዕከላቸው። ሰው በቡና ሰበብ ይጠራራል፣ ጎረቤት ይሰባሰባል። በዛ በተገኘው አጋጣሚ ሰብስበን ስለ ዲን መመካከር አለብን። ለምሳሌ ባለ 25 ብር ባለ 15 ብር የሞባይል ካርዶችን በብዛት ገዝቶ ሄዶ ይሄን ጥያቄ ለመለሰ ሰው የ25 ብር ካርድ ይሰጠዋል እየተባለ እስኪ ፋቲሃን ቅሪ፣ አጎቴ እስኪ አንተ ተሸሁድን ቅራ፣ የሩኩ የሱጁድ አስካር፣ እነዚህ እየተባለ ሰላቱን በደንብ አስተካክሎ እኮ መምጣት ይቻላል። በእኛ ሰበብ አንድ ሰው እንኳን ራሱ እኮ ወደ ሂዳያ ጎዳና ቢመጣ ለአን የህዲየ አላሁ ቢከ ረጁሉን ዋሂድ ኸይሩን ለከ ሚን ሑሙሪ ኒዓም፣ ቀያይ ግመሎች በአረቦች ዘንድ በወቅቱ ልዩ የሀብት መገለጫ የሆነው ለአንተ ከሚኖሩ አንድ ሰው በአንተ ሰበብ ወደ ሂዳያ ጎዳና ቢመጣ ይሻላል ነው ለዓሊ ረዲየላሁ ዐንሁ የተባለው ማለት ነው። ይህንንም እናስብበት። ሰው ገና የኳስ ቡድን አቋቁሞ በዒዱ ላይ እዛ እግር ኳስ እንደሚጫወቱ እንደሚሰባሰቡ ሁሉ ተዘጋጅተው እኮ ጨርሰዋል። የዲናችን ጉዳይስ ዲኑን ትተን ሙዚቃ ተሰብስበን የምንሰማበት ሐራም ላይ የምንወድቅበት ወይ ሐሜት ውስጥ ወድቀን ትልቅ ወንጀል ላይ የምንዘፈቅበት ምክንያት መፍጠር የለብንም። መሆን ያለበት ምንድነው? ስለ ዲናችን ተሰብስበን እንማማር። እንደገና ደግሞ የኛ መብላት ብቻ ሳይሆን ጎረቤት ሌላውስ እንዴት ነው ቤተሰብ የሌለው አካል ከአዲስ አበባ ያልመጣለት ምን በላ ምን ጠጣ ብለን ያን አስበን ልናካፍል ልናበላ ይገባል። ይሄ ነው ትክክለኛ ዒድ ማለት። ስለዚህ ይሄን አደራ ብዬ ላስታውሳችሁ ፈልጌ ነው። ቁሳዊ ነገሮችን ብቻ ሳይሆን ከዚህ ተሸክመን መሄድ ያለብን መንፈሳዊ ህይወታቸውንም የተወሰነ ለመቀየር ዲናቸውን ለማስተካከል በተውሂድ በዒባዳ ዙሪያ ለማስተማር ቆርጠን እንሂድ። ይሄንንም አደራ ብዬ ላስታውሳችሁ ነው። አላህ መልካሙን ዒድ እንግዲህ በሚወደው በመልካሙ ከሚያሳልፉ ባሪያዎቹ አላህ ያድርገን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።